ፍቃደኛ የሚሆኑ ወላጆች ካሉ ተማሪዎቹን ተቀብዬ እኔው ጋር እያበላው እያጠጣው እያሳደርኩኝ እዚሁ ፊት ለፊቴ እያጠኑ እንዳያቸው አሰብኩኝ ማለት ነው። በቃ ካላየዋቸው እነዚህ ልጆች እያጠኑ አይደለም አላምንም አልኩኝ። ወላጆችን ይሄንን አማከርኩኝ። እሺ በቃ እንግዲህ ያው ከሚቀጥለው ሳምንት ጀምሮ ያኔ ቀኑ ይመስለኛል 22 21 አካባቢ ነው እና ያው ከሚቀጥለው ከአንድ ጀምሮ እንግዲህ ይገባሉ ምናምን ብለው የተወሰኑት ወላጆች ተስማሙ። አንድ 45 ነው። ልክ ሲስማሙ አይ ከአንድ ጀምሮ አይደለም ዛሬ ነው የሚገቡት አሉ። ወላጅም ሳይዘጋጅ አንተም ሳትዘጋጅ የት ነው የሚገቡት? በቆየ ቁጥር ከስጋዬ ጋር ማከርና እሰርዘዋለሁ። ምክንያቱም ቀላል አይደለም። አንደኛ ትልቅ ሪስክ ነው። እነዚህን ተማሪዎች አጠገቤ እያየው አሳድሬ ውጤት አላመጡም ማለት እኔና እኔ ብቻ ነኝ ተጠያቂው። በፊት ትምህርት ቤቱን ተወቅሳለ፣ ቤተሰብን ተወቅሳለ፣ ቤት ስላልተቆጣጠራቸው ነው እንጂ ዳኒ አስተምሯቸዋል በጥሩ ሁኔታ ብለህ ልትናገር ትችላለህ። አሁን እኔ አስተምሬ እኔው ፊት ለፊት ከሰኞ እስከ ዓርብ ቁጭ ተቆጣጥሬ ውጤት አላመጡም ማለት ሪስኩ በጣም ከባድ ነው። ነገ አይደለም ዛሬ ነው ያልኩት ኮፍሴ። በቃ ከዛሬ ጀምሮ ይግቡ ነው ያልኩት። በቃ ያው ነገ ሰኞ ነው አብዛኛው ተማሪ የሚመጣው። በርግጥ የኔ ውሳኔ ግን ከዛሬ ጀምሮ ይግቡ ነበር። ተዘጋጅተህ ነበር አንተ የሚበላው ምንም? የለም አልተዘጋጀውም። አንድ ወላጅ እጁን አወጣና የኔ ልጅ ዛሬ ትገባለች አለ። ያኛውም ወላጅ እጁን አወጣና የኔ ልጅ ዛሬ ይመጣል አለ። ወዲያውኑ ተማሪዎቹ ስብሰባው ገና ሳያልቅ ፍራሽ ይዘው ቤተሰብ ስልክ ደውሎላቸው ፍራሽ፣ ጃር፣ ውሃቸውን ምናምን ይዘው ሻንጣቸውን ይዘው መጥተዋል ቢሮ። ልክ ስብሰባውን ጨርሰን ስንወጣ ሁለት ተማሪዎች ሻንጣቸውን ይዘው ትላልቅ ሻንጣ ምናምን መጥተዋል። ልክ ሌላ ሀገር የሚሄዱ ነው ይመስል ራሱ ያዙት ሻንጣ። የሚገርም ጉዞ ነው። የዛኑ ቀንና ባለቤት ይዛው አደርን። በነጋታው ሁሉም ተማሪዎች 45ቱም ተማሪዎች ሰኞ ቀን ከትምህርት ቤት ሲወጡ ሁሉም ተማሪዎች ገቡ። ቀን ኤና ቢ ክላስ ብዬ ቅድም የነገርኩ 9ኛ 10ኛ 11ኛ ክፍሎች ይማሩበታል። ቀን እስከ 11 ሰዓት ከ20 ድረስ ከቀኑ 11 ሰዓት ከ20 ድረስ እናስተምርበታለን። ልክ 11 ሰዓት ከ20 ሲል የምናስተምርበት ክፍል አለ አይደል? እዛ ክላስ ወንበሮች አሉ። ወንበሮቹን ሰብስበን ጥግ እናደርግና ጠረግ እናደርገውና ተማሪዎቹ ፍራሻቸውን አንጥፈው 12ኛ ክፍሎች ደግሞ እዛ ይተኛሉ ማለት ነው። ክፍሉስ መሬት ላይ ነው። ሴቶቹ ኤ ክላስ ይተኛሉ፣ ወንዶቹ ቢ ክላስ ይተኛሉ። እስከ ምሽቱ 4 ሰዓት ድረስ እኔ እዛው ላይብረሪ ውስጥ ቁጭ ብዬ ላይብረሪ ያጠናሉ። ልክ ከምሽቱ 4 ሰዓት ሲል ደግሞ ከነበርንበት ከ3ኛው ፍሎር በታች 2ኛው ፍሎር ላይ አንድ ትንሽ የክፍል ደግሞ ተከራይተናል እንደ ኪችን። ባለቤት ይዛ ደግሞ ራታቸውን ትሰራለች። ቁርስ፣ ምሳ፣ ራት እሷ ነው የምትሰራላቸው። ቁርስ ይበላሉ፣ ምሳቸው ተቋጥሮላቸው ወደ ዋናው ትምህርት ቤታቸው ይሄዳሉ። ማታ ሲመጡ ራት ይበላሉ። ራታቸውን በልተው ሲጨርሱ ደግሞ በጠዋት ስለሆነ ምሳቸውን ቋጥረው የሚሄዱት ምሳቸውን እየሰራች ነው ሌሊት የምታድረው። ለስንት ሰው? ለ45 ተማሪ። ወይ ጉድ! ፖሲብል ነው ማለት እንዴት ተቻለ? ማለት 45 ተማሪ ቀላል ቋረኛ። አሁን ልጅ አለች ለአንድ ልጅ ቁርስ ቋጥሮ ሰርቪስ ቶሎ እንድትደርስ ማለት